ይህ ቪዲዮ ህልም ለምታልሙ ሰዎች ነው። በሌሊት ህልም የምታዩ ሰዎች ይህ ቪዲዮ ለእናንተ ነው። ይህንን ትምህርት እስከ መጨረሻው በመስማት ለብዙ ሰዎች ሼር፣ ኮፒ ሊንክ በማድረግ አድርሱ። የዩቲዩብ ቻናሌን ሰብስክራይብ ያላደረጋችሁ ሰዎች የዩቲዩብ ቻናላችንን ሰብስክራይብ አድርጉ። የዩቲዩብ ቻናላችንን ሰብስክራይብ ካደረጋችሁ በኋላ ሌሎች መልእክቶች ይደርሷችኋል ማለት ነው። እንግዲህ ስለ ህልም ስናወራ ህልም ከየት ነው የሚመጣው የሚለው ነገር የመጀመሪያው ሐሳብ ነው። በጣም ብዙ ሰው ህልም ያያል፣ ግን ህልሙ ከወዴትና ከየት እንደሚመጣ አያውቅም። ህልማችሁ ከየት ነው የሚመጣው? ዛሬ ህልም የሚባለው ነገር የሚመጣበትን 3 የሆኑ ምንጮችን እነግራችኋለሁ። እስከ መጨረሻው ከኔ ጋር ሁኑ። የመጀመሪያው ህልም የሚመጣው ከስጋችን ነው። ከስጋ የሚመጣው ህልም መጽሐፍ ቅዱሳችን ከስጋ ድካም ህልም ይታለማል ይላል። አያችሁ፣ ከስጋ ድካም ማለት ሰዎች በስጋቸው ቀኑን ሙሉ በሚሰሩት ስራ፣ በውሏቸው፣ በቆይታቸው ህልም ሊያልሙ ይችላሉ። ያ ህልም ከስጋቸው የሆነ ከራሳቸው የሆነ ነው። አንዳንድ ሰዎች ከስጋ የሆነ ህልም ሲያዩ ይቃጃሉ፣ እንደገና ቀናቸውን ደግመው ያያሉ። አንደኛው ህልም የሚመነጨው ከስጋ ነው። ስንቶቻችሁ ከስጋችሁ ህልምን ታያላችሁ? በጣም ብዙ ሰዎች እንግዲህ እንደዚህ አይነት ህልም በህይወታቸው ላይ ይሆናል። ሁለተኛው ደግሞ ህልም የሚመጣው ከአጋንንት ነው ወይም ደግሞ ከሰይጣን ነው። ከአጋንንት ወይም ከሰይጣን የሚመጣው ህልም ብዙ ጊዜ በህልማችሁ የሞተ ሰው ስታዩ፣ ከሬሳ ጋር ስተኙ ስታዩ፣ መቃብር መካከል ራሳችሁን በህልማችሁ ስታገኙ፣ እባቦችን ስታዩ፣ ዘንዶዎችን ስታዩ፣ የተለያዩ አይነት አውሬዎችን ስታዩ፣ በህልማችሁ ዝሙት ስታደርጉ፣ በተደጋጋሚ ከሴት ጋር ሴክሹዋል ነገር ስታዩ፣ እንደነዚህ አይነት ነገሮች በተደጋጋሚ ሲሆኑ፣ ሌሎችም ለምሳሌ በህልማችሁ ብዙ ጊዜ የምትጨነቁ ከሆነ ገና ልተኙ ስትሉ ዛሬ በህልም የማየው ነገር መጥፎ ነው ብላችሁ ልምድ ሆኖባችሁ በየጊዜው በህልማችሁ የሞተ ሰው እንደነዚህ አይነት ነገሮችን የምታዩ ነገር ሲበላሽባችሁ፣ ስጨነግፉ፣ እንደዚህ አይነት ህልሞችን ስልካችሁ ሲጠፋ፣ ስልካችሁ ሲሰበር፣ ሀብታችሁን ስትነጠቁ፣ ያላችሁን ነገር ስታጡ፣ ራሳችሁን በእስር ቤት ስታዩ በጣም ብዙ ህልሞች አሉ ከአጋንንቱ ዓለም ወደ ሰው የሚላኩ። እነዚህ ህልሞች ደግሞ የአጋንንቱ ዓለም ወደ እናንተ የሚልካቸው ህይወታችሁ በአጋንንት እንደተያዘ፣ በረከታችሁ በአጋንንት እንደተያዘ የሚያሳዩ ናቸው። ውሻ ሲነክሳችሁ ስታዩ፣ ድመት ሲነክሳችሁ፣ እንደነዚህ አይነት ነገሮችን ስታዩ የእርኩሰት ምልክት ናቸው። የእነዚህን ህልም ፍቺዎች እያንዳንዱን እነግራችኋለሁ። አሁን ግን ምንጩን ነው የምነግራችሁ። ምንጩን ስነግራችሁ እንደነዚህ አይነት ነገር የምታዩ ከሆነ ከአጋንንት ከሰይጣን ከዲያብሎስ ነው ህልም ወደ እናንተ የመጣው። ስለዚህ ነፃ መውጣት አለባችሁ። ከሁሉም በላይ ጸሎት ያስፈልጋችኋል ማለት ነው። ሶስተኛው ህልም ደግሞ ከእግዚአብሔር የሆነ ህልም ነው። ከእግዚአብሔር የሆነ ህልም ወደ እናንተ ሲመጣ ለሶስት ነገር ወደ እናንተ ይመጣል። የመጀመሪያው ለመገሰጽ፣ ለመመለስ ወደ እናንተ ይመጣል። የምታስታውሱ ከሆነ እግዚአብሔር ናቡከደነጾር የተባለ ንጉሥ በብሉይ ኪዳን በትንቢተ ዳንኤል መጽሐፍ ላይ በህልሙ ተገልጦ እንደሚቀጣው አሳይቶ ሲቀጣው እናያለን። እግዚአብሔር ለቅጣት ለግሳጼ ሊመልሰን በህልማችን ተገልጦ ምልክትን ያሳየናል። ሁለተኛው ደግሞ እግዚአብሔር ስለ ነጋችን ይናገራል። ነገ በህይወታችን ላይ ሊሆን ያለውን ነገር በህልማችን ያሳየናል። ፊውቸራችንን ያሳየናል። ያ ማለት በመጽሐፍ ቅዱሳችን ዮሴፍን እናያለን። ዮሴፍ ገና በልጅነቱ በአባቱ ቤት ሳለ በህልሙ የወንድሞቹ ነዶ ለሱ ነዶ ሲሰግዱ አየ። ያ ማለት ንጉሥ እንደሚሆን በህልሙ ተመለከተ ማለት ነው። ስለዚህ ዮሴፍ ካደገ በኋላ በግብፅ ሀገር ተሽጦ በግብፅ ሀገር ላይ ንጉሥ ሆነ። ንጉሥ መሆኑን ግን በህልሙ እግዚአብሔር ከልጅነቱ ነው ያሳየው። ስለዚህ እግዚአብሔር በህልማችሁ ሲናገራችሁ፣ ሁለተኛ ፊውቸራችሁን ወደፊት በህይወታችሁ የሚሆነውን ነገር ይናገራችኋል። ሶስተኛ ደግሞ እግዚአብሔር በህልማችሁ አሁናዊ ሁኔታችሁን ይናገራል። አሁን ያላችሁበትን ድካም፣ አሁን ያላችሁበትን ብርታት ይናገራል። ያ ማለት ዛሬ ላይ ያላችሁን መንፈሳዊ ድካምና ጥንካሬ በህልማችሁ መጸለይ እንዳለባችሁ፣ መበርታት እንዳለባችሁ፣ ወዴት መሄድ እንዳለባችሁ መንገድ ሊያሳያችሁ ወደዚህ ሂዱ ወደዛ ሂዱ ብሎ ይናገራል ማለት ነው። ስለዚህ ሶስተኛው ህልም ከእግዚአብሔር ይመጣል ማለት ነው። ከነዚህ ከሶስቶቹ ከየትኛው ነው እናንተ ህልምን የምታዩ? እናንተ ህልም ካያችሁ በኋላስ ምን አይነት እርምጃ ትወስዳላችሁ? አያችሁ፣ ዛሬ አንድ ነገር ልንገራችሁ። እነዚህ 3 ህልም ስታዩ አንድ ነገር ግን ማድረግ አለባችሁ። እግዚአብሔርም ከተናገራችሁ፣ እግዚአብሔርም ካሳያችሁ፣ ከስጋችሁም ካያችሁ፣ ከሰይጣንም ካያችሁ፣ ከሶስቱም ብታዩ ለውጥ የሚኖረው አንድ ነገር ላይ ነው፣ ስትጸልዩ ነው። አያችሁ፣ እግዚአብሔር የተናገራችሁን ህልም ካለ እግዚአብሔር በተናገራችሁ ህልም ላይ መጸለይ አለባችሁ። ፊውቸር ላይ ሊሆን ይችላል፣ አሁንታዊ ሊሆን ይችላል። እንደገና ደግሞ አጋንንት የሆነ ህልም የምታዩ ከሆነ ነፃ ለመውጣትና ለመፈወስ መጸለይ አለባችሁ። ከስጋ የሆነ ህልም የምታዩ ከሆነ እንግዲህ ጸሎታችሁን አሁንም መቀጠል አለባችሁ። እስፔሻሊ አጋንንት የሆነ ህልም ስታዩ ወዲያው በሌሊት ተነስታችሁ ባያችሁበት በዛው ቅስፈት
ማፍረስና መስበር አለባችሁ። አለበለዚያ አጋንንት ያሳያችሁን ያንኑ ህልም በህይወታችሁ ላይ ደግሞ በውጤት ሲያሳያችሁ ታያላችሁ። ስለዚህ መጸለይ ትልቁ መልስ ነው። ምን እያደረጋችሁ ነው? ትጸልያላችሁ ወይ? ጸሎት ለሁሉም መልስ ነው። ቀጣይ ህልምን እንዴት እንደምንፈታ እናያለን። መልእክቱ ከተመቻችሁ ለብዙ ሰዎች ሼር አድርጉ። ኮመንት ላይ ጻፉልኝ። ቀጣይ ፍቺዎችን እናያለን። ብዙ ትምህርቶች እንዲደርሷችሁ ቤቱን ሰብስክራይብ አድርጉ። ተባረኩ።